الله أكبر الله أكبر رئيس المجلس الأعلى للشؤون الإسلامية شيخ حجي إبراهيم تحفة ونائبه قد دخل الآن إلى የኢትዮጵያ እስልምና ጉዳዮች ጠቅላይ ጉባኤ የሽግግር መንግስት ፕሬዝዳንት ሼክ ሐጂ ቱፋና ሼክ አብዱል ከሪም ሼክ በድረዲን እንዲሁም ከክብር እንግዶች ጋር ወደ አዲስ አበባ ስታዲየም የቁርአን ቀንን ለመቀበል yeroo amma gara waltajjii kana kan dhufaa jiran sheeka keenya jaalatamaa beekamaa abbaa maraa abbaa biyyaa abbaa malaa sheek Haji Ibrahim Tufaa itti aanaa isaanii waliin sheek Abdul Karim sheek Badruddin የታላቁ ዘቢ መውላ ሼክ ልጅ አላሁ አክበር አላሁ አክበር ይህን መቻቻል ይህንን ፍቅር ከዚህ ከአዲስ አበባ ስታዲየም ቁርአንን አስመልክቶ ፍቅርን ወዳትን መዋደድና መካበርን መቻቻልን ለቁርአን ብለው ወደዚህ በመምጣት ላይ ይገኛሉ በተክቢራ ተቀበሉልን አላሁ አክበር Once again, we would like to welcome His Excellency Sheikh Ibrahim Tuhfa and His Excellency Sheikh Abdul Karim Sheikh Badruddin to the stage and to present their welcoming speech and to present their big message to the people here in the stadium. Thank you very much. الآن فضيلة الشيخ الذي نحبه ويحبه الشعب شيخ حجي إبراهيم ونائبه شيخ عبد الكريم بدردين هنا عندنا يسلم على شعب إثيوبيا ويرحب بضيوفنا الكرام فليتفضلوا مشكورا. اقبلوا بارك الله فيكم جزاكم الله خير. الحمد لله حمدا كثيرا طيبا مباركا فيه. الحمد لله الذي أنزل القرآن فرفع به الإنسان وجعله نورا للقلوب والأبدان وكرم أهله بالفوز في الدنيا ويوم يحشر الثقلان. الحمد لله كم أعطى من النعم وكم منح من خير عميم. الحمد لله نحمده اللهم حمدا على الإكرام وشكرا على الإنعام. የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት ሼክ አብዱል ከሪም ሼክ በድረዲን ሼክ መሐመድ ስሩር የተከበራችሁ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን ሐጂ አማን ኤባ የተከበሩ የዓለም የሕፍዝ ቁርአን ተወዳዳሪ መሪ ፕሮፌሰር ወሊድ ኢብኑ አድናን የተከበራችሁ የየክልሉ እስልምና ጉዳዮች ፕሬዝዳንቶችና አመራሮች የተከበራችሁ ለዚህ ለተቀደሰ ዓላማ በዚህ በድንገተኛ ጥሪ ለአላህ ብላችሁ ለቁርአን ብላችሁ ስራችሁን አቁማችሁ የተሳተፋችሁ ሙስሊሞቻችን በሙሉ በእውነትም ከሁሉም በላይ ለዚህ ያበቃን ለሁለተኛ ሂጅራ ለምባል የሚችለው የቁርአን በዓለም ደረጃ
ተሕፊዝ ውድድር ያበቃንን አላህን ደግሜን ደጋግሜን ምስጋና ይገባው እንላለን። እንዲሁም ለዚህ ሁኔታ ለዚህ ደረጃ ለዚህ ደስታ ለዚህ ዓላማ እንድንደርስ ስኬታማ እንድንሆን በጎናችን የቆማ የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ መንግስታችን ከላይ እስከ ታች ከልብ ምስጋናችን ልናቀርበው እንወዳለን። አላሁ አክበር አላሁ አክበር አላሁ አክበር። ወንድሞቻችን ጊዜያችንን በጣም ያጠረች በመሆኑ እኛ እንደ እስልምና ጉዳዮች ጠቅላይ ምክር ቤት ግዛዊ መጅልሳችን የፍቅር የአንድነት የመቻቻል የልማት የመሐባ መጅልስ መሆኑን ከወዲሁ ልናስረዳችሁ እንፈልጋለን። ክቡራንና ክቡራን ለዛሬ ያበቃንን አላህ ሁሌ ምስጋናችን ከልባችን ውስጥ እንዳለ ሆኖ እኛ የመጣነው ማለት እኛ አዲሱ እስልምና ጉዳይ አሮጌ እስልምና ጉዳይ የሚባል ነገር እንደሌላና ይህ መጅልስ የሁላችሁም መጅልስ መሆኑን እየተረዳችሁ ዓላማችን በአጭር ጊዜ ውስጥ ለዚች አገር የሚመጥን እችን ታላቅ ሀገር የሚመስል ተወካዮች ከናንተ መሃል ማልምለን አስገብተን ጠንካራ በሁለት እግር መቆም የሚችለው መጅልስ አደራጅተን ለመውጣት ዝግጁነታችን ከወዲሁ ልናስረዳችሁ ነው። ተክቢር 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 ተክቢር። መጅልሳችን የአዳብ እንጂ የስድብ አይደለም። መጅልሳችን የአዳብ እንጂ የስድብ አይደለም። ተሳዳቢዎች በመሐከላችን አይኖሩም። በመከባበር በእስልምና መርሆ በአጭር ጊዜ ውስጥ በተባለው ወራት ውስጥ በአላህ ፍቃድ አስመርጠን ለማስረከብ በአላህ ስም ጎናችን እንድትቆሙ አደራ ለማለት ፈልጋለሁ። ተክቢር አላሁ አክበር ተክቢር ተክቢር። ምንም ንግግርን ሳላበቃ ብዙ ንግግር ቢኖረኝም እዚህ ላይ ለመቆም እገደዳለሁ። አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አላሁ አክበር። በመቀጠል ሼክ አብዱልከሪም፣ ሼክ በድረዲን፣ ሼክ መሐመድ ሁሴን ንግግር ያደርጉልናል ኢንሻአላህ። አስከትለውም ዱዓ ያደርጉልናል። አላሁ አክበር አላሁ አክበር الله أكبر. بسم الله الرحمن الرحيم وبه نستعين على أمور الدنيا والدين. أيها المستمعون الكرام، أولا أحييكم بتحية الإسلام وهي تحية دار أهل السلام. أقول لكم السلام عليكم ورحمة الله وبركاته. أيها الآباء والأمهات، أيها الإخوة والأخوات، الحمد لله على البدء والختام،
على هذه المسابقة القرآن الكريم بصفاء والسلام. الصلاة والسلام على خير الأنام وعلى آله وصحبه مصابه الظلام عدد ما تعاقب الليل والأيام. أما بعد، أيها المشاهدون الكرام في كل العالم، أيها الحفل الكريم، وبهذه المناسبة وبسبب مسابقة القرآن الكريم من كل العالم بمجيئهم إلى إثيوبيا، الحكومة مع شعبها فرحت فرحا شديدا. أهلا وسهلا ومرحبا بكم. الله أكبر. تكبير تكبير. وبهذه المسابقة القرآن الكريم نرجو الله ولنا ولبلادنا فتحا قريبا ونصرا عزيزا وسعيا مشكورا. أيها الحفل الكريم، وهذه المناسبة لها شأن العظيم والنبأ الجسيم لمن له عقل سليم. اللهم سلمنا وسلم بلادنا وشعبنا يا رب العالمين. اللهم اجمع كلمتنا آمين ووحد صفوفنا آمين وخرب أحسادنا آمين وامن نصرك علينا يا الله يا الله يا الله. آمين. የተከበሩና የተወደዱ አባታችን ሼኻችን ሼህ ሐጅ ኢብራሂም ቱፋ፣ የተከበሩ የኢፌዴሪ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝዳንት ዋና ፕሬዝዳንት፣ كبير تكبير تكبير። የተከበሩ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የዳዕዋና ፈትዋ ዘርፍ ምክትል ፕሬዝዳንት ዶክተር ሼህ ጂላን፣ የተከበሩ የአዲስ አበባ እስልምና ጉዳይ ጠቅላይ ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን ሐጂ አማን፣ የሥራ አስፈጻሚዎቻቸው፣ የተከበራችሁ ከዓለምና ከሀገር ውስጥ የመጣችሁ ለዚህ ቁርአን ሒፍዝ ለመወዳደር የመጣችሁና ለዳኞቻችን፣ የተከበራችሁ ከሩቅ ከሩቅ የመጣችሁ ወንድም እህቶች፣ የተከበራችሁ ዑለማዎች፣ ኢማሞች፣ ኡስታዞች፣ የተከበራችሁ ለዚህ ፕሮግራም ድምቀት ለማሳካት ቀንና ማታ ፀሐይና ብርድ ሲፈራረቅባችሁ የነበራችሁ ወንድም እህቶች፣ የተከበራችሁ የሀገር ሽማግሌዎች፣ ታዋቂ ግለሰቦች፣ ባለሀብቶች፣ የተከበራችሁ የመንግስት አካላት፣ የሚዲያ አካላት፣ ክቡራትና ክቡራን፣ የተከበሩ ኡስታዝ ካሚል ሸምሱ፣ የተከበሩ ኡስታዝ አቡበክር አህመድ፣ የተከበሩ ኡስታዝ፣ የተከበራችሁ የክልልና የፌዴራል እስልምና ጉዳዮች ፕሬዝዳንቶችና ስራ አስፈጻሚዎች፣ ለብዙ ወራትና ቀናት እዚህ ቆያችሁ፣ ከሁሉም በማስቀደም አላህን እያመሰገንኩኝ እንዲህ ያለ ዓለም አቀፍ ታሪካዊ የቁርአን ውድድር በሀገራችን ኢትዮጵያ የሀገር ኢትዮጵያ ገጽታ በዓለም አቀፍ ከፍ የሚያደርግ የኢትዮጵያን ስም በወርቃማ ቀለም የሚያጽፍ የቁርአን ውድድር በዚሁ ቀን ስለተፈቀደ ለኢትዮጵያ መንግስትና ለኢትዮጵያ ሕዝብ ለሙስሊም ህብረተሰብ እንኳን ደስ አላችሁ፣ እንኳን ደስ አለን። تكبير تكبير تكبير። የተከበራችሁ ውድ ማዕመናን፣ እጅግ በጣም አስተዋዩና የለውጡ መንግስታችንን በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤትና በኢትዮጵያ ሙስሊም ስብ ከልብ እናመሰግናለን። የኢትዮጵያ ህዝብና ሙስሊም ህብረተሰብ ሊያውቅ የሚገባው በስንዴ ውስጥ እንክርዳድ እንዳለ ሁላ በመንግስትም ውስጥ እንክርዳድ የለም ማለት አይቻልም። كبير تكبير። ስለዚህ በሆነው ባልሆነ ወደ መንግስት ጣታችን መቀሰር የለብንም። እኛ የኢትዮጵያ ሙስሊሞች ከምን ጊዜውም በላይ ከመንግስት ጎን በመቆም እነዚህን እንክርዳዶችን ለቅመንና ነቅለን በማውጣት
የኢትዮጵያ ህዝብ የቤት ስራ ይሆናል እንላለን። تكبير 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 የተከበራችሁ ውድ ማመናን ይህ የቁርአን ሂፍዝ በሀገራችን ኢትዮጵያ መካሄዱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ፋይዳው የጎላ ነው። የኢትዮጵያ ሙስሊሞች ለብዙ ዘመናት ሲያስቡትና ሲመኙት የነበረው በሀገራችን በለውጡ መንግስታችን በሱ ጊዜ እንዲህ ያለ ዓለም አቀፍ የቁርአን ሂፍዝ ውድድር በሀገራችን ኢትዮጵያ መካሄዱ እጅግ ለመንግስታችን ሊያኮራው ይገባል። የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት የስልጣን ሽግግር ባደረገበት ማግስት ዓለም አቀፍ የቁርአን ሂፍዝ ውድድር በሀገራችን መከሰቱና መካሄዱ አዲሱን መዋቅራችንን እድለኛ ያደርገዋል። الله أكبر الله أكبر الله أكبر በመቀጠል መላው የሀገራችን ህዝብ የተለመደውን እንግዳ ተቀባይነቱን ፕሮግራሙ ተጀምሮ እስከሚያልቅና ከዛም በኋላ እንግዶቻችን የሀገራችንን ታሪካዊ ቦታዎችን ለመጎብኘት ሲንቀሳቀሱ በተለመደው ኢትዮጵያዊ ጨዋነት እንድንቀበላቸው በኢትዮጵያ ህዝብ ስም እንጠይቃለን። በተረፈ የቁርአን ሂፍዝ ውድድሩ ለሀገራችን ኢትዮጵያ የሚበጅ ሰላሟንና ልማቷን አንድነቷንና ህብረቷን የሚያዳብር ጠላቶቿን የሚያሳፍር ከውስጥም ከውጭም ያሉ ለሀገር የማይበጁ አዛዎቻችን አገራችን ውስጥ ያሉ ከውጭም ያሉ እንቅፋቶችን የሚጠርግ የቁርአን ሂፍዝ አላህ ያድርገው እያልኩኝ ሀገራችን ኢትዮጵያ በልጆቿ ልፋትና ጥረት ታፍራና ተከብራ ለዘላለም ትኑር። አላሁ አክበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።